በወቅቱ ላለችበት ቤተክርስቲያን 3 የመፍትሄ ሐሳቦች። ሰላም ተወዳጆች፣ በያላችሁበት ሁሉ የእግዚአብሔር ሰላም ይብዛላችሁ። ይህንን ቪዲዮ እንድታዩና የወንጌል ጉዳይ ወይም የቤተክርስቲያን ጉዳይ ይመለከተኛል ለሚለው ሁሉ ሼር እንድታደርጉ በጌታ ፍቅር እጠይቃችኋለሁ። ወደ መፍትሄ ሐሳቦቹ ከማለፋችን በፊት እስቲ ለመግቢያ እንዲሆን አንዳንድ ስለ ቤተክርስቲያን ምንነቶች ወይም ቤተክርስቲያን ማለት ምን ማለት ነው የሚለውን ለመግቢያ እንዲሆነን እናያለን። እንደሚታወቀው በዛሬቱ አማኞች ዘንድ ተመሳሳይ የሆነ ትርጉም አለ ለማለት ይከብዳል። ለምሳሌ አንዳንዶች ቤተክርስቲያን የሚለውን ህንፃ ወይም አዳራሽ ነው ብሎ የሚያስቡ አሉ። ሌሎች ደግሞ ሰዎች ናቸው፣ ምዕመናን ናቸው ብሎ የሚተረጉሙም አሉ። ሌሎች ደግሞ ማህበረ ምዕመናን ወይም ዲኖሚኔሽን ነው ብሎ የሚወስዱም አሉ። ኦኬ፣ የኛ መሪና መጽሐፍ ቅዱስ ምን ይላል? ለምሳሌ ቃሉ የመጣው ከግሪክ ቃል ነው። ግሪክ ቃል ምን ይላል? ቤተክርስቲያን የሚለውን ኤክሌሲያ ይላል። ይህ ኤክሌሲያ የሚለው ስሩ ወይም ዋና ትርጉሙ ህብረት ወይም ማህበር ወይም ጉባኤ የሚለውን ትርጉም ይሰጣል ማለት ነው። እና ቃሉ በአዲስ ኪዳን ሰዎችን እንጂ ህንፃን አያመለክትም ማለት ነው። እና በአዲስ ኪዳን ሰዎች በሰው ቤት፣ በትምህርት ቤት፣ በወንዝ ዳር፣ በምኩራብ፣ በሚመቻቸው ቦታ ሁሉ ይሰባሰቡ ነበር ይላል። እና ይህን ከመጽሐፍ ቅዱስ ማረጋገጥ ይቻላል። እና ስለዚህ ቤተክርስቲያን ማለት ከዓለም ተጠርቶ የወጡና ኢየሱስ ክርስቶስ አዳኝ መሆኑን አምነው ለእርሱ የሚገዙና ስለ እርሱ የሚመሰክሩ ሰዎች የሚሰባሰቡበት ህብረት ማለት ነው። ኦኬ። እና ሌላው አንድ ተጨማሪ ለማድረግ ቤተክርስቲያን ማለት ወንጌል በንጽህና የሚሰበክበትና ቅዱሳት ምስጢራት በትክክል የሚስተናገዱበት ጉባኤ ማለት ነው። ኦኬ። ይህ ከሆነ ከላይ ያየናቸውን ሐሳቦች በሁለት መልኩ ተንትነን ማየት እንችላለን። አንደኛው ቤት ለክርስቲያን የሚለውን ማንሳት ይቻላል። እንደገና ደግሞ ቤተክርስቲያን። ቤት ለክርስቲያን ማለት እነዚህ ክርስቲያኖች የሚሰባሰቡበት ቦታ ወይም አዳራሽ ማለት እንችላለን። ቤት ለክርስቲያን። ቤት ለክርስቲያን የት ነው? ሰዎች የሚሰባሰቡበት አዳራሽ፣ ህንፃው። ቤተክርስቲያን ማለት ደግሞ አማኞቹ ማለት ነው። ቤተክርስቲያን ለምሳሌ መጽሐፍ ቅዱስ ላይ እንዲህ ይላል፣ 2ም 3ም በስሜ በምትሰባሰቡበት በዛ ይገኛለሁ ይላል። እና አንድ ሰው ስንሆን መቅደስ ነን፣ የእግዚአብሔር ማደሪያ። እነዚህ አንድ መቅደሶች ሲሰባሰቡ ደግሞ ምን ይፈጠራል ማለት ነው? ቤተክርስቲያን ይፈጠራል ማለት ነው። ስለዚህ ለዚች ዋና ለሆነው ለህንፃው ሳይሆን ዋናው ህዝቡ ወይም አማኞች ነው። ስለዚህ ለአማኞች ወይም ለቤተክርስቲያን ቅድም ላይ ወቅቱ ላይ ያለችው ቤተክርስቲያን የሚለውን ርዕስ ሰጥቼ ነበር። ወቅቱ ላይ ያለችው ቤተክርስቲያን ለማለት የፈለግኩት ቤተክርስቲያን 2 ነው፣ 3 ነው፣ 4 ነው ምናምን ብዬ ለመከፋፈል ሳይሆን ቤተክርስቲያን አንድ ነች። ግን ወቅቱ ላይ ያለነው በእኛ ዘመን ላለችው ቤተክርስቲያን የሚለውን ለማመልከት ነው። እና በእኛ ዘመንም ሆነ ያንም ለቤተክርስቲያን በዋናነት የቤተክርስቲያን መስራችና ዋና መሰረት ኢየሱስ ክርስቶስ ራስ የሆነው ኢየሱስ ክርስቶስ 2 ዋና ተግባራትን እንዲፈጽም ትእዛዝ አስተላልፈዋል፣ ትእዛዝ ሰጥቷል። እሱንም በመጽሐፍ ቅዱስ አማካኝነት ዋና ስራዎችን እንድትሰራ ትእዛዝ አስተላልፈ። ይህም የተልእኮ ትእዛዝና ተልእኮ አንዱ ተልእኮ ሲሆን ሁለተኛ ደግሞ ትእዛዝ ነው። ተልእኮ ወደ ዓለም ሁሉ ሂዱ የሚል ነው። ወደ ዓለም ሁሉ ሂዱና ወንጌልን ለፍጥረታት ስበኩ፣ ከዛ ወደ ኢየሱስ ክርስቶስ ወይም ወደ ህብረቱ አምጡ
የሚለው ተልእኮ ሲሆን ሌላኛው ትእዛዝ ነው። ትእዛዝ የፍቅር ትእዛዝ፣ የጸሎት ትእዛዝ፣ የመልካም ስራ ትእዛዝ፣ የይቅርታ ትእዛዝ እነዚህ ናቸው። ስለዚህ ከዚህ የወጣ አይደለም እና ይህን ዋና ዋና ጉዳዮችን ትተን ወደ ሌላ ስራ ስንገባ ከላኪው ጋራ እንጣላለን ማለት ነው። ላኪ የማያውቀውን ስራ እንሰራለን ማለት ነው። ስለዚህ እነዚህ ናቸው በዋናነት እኛ በወቅቱ ያለነው ምዕመናን ልንሰራ የተገባቸው ዋና ዋና ተልእኮና ትእዛዝ እነዚህ ናቸው። ተልእኮ ሂዱ ነው፣ ስበኩ ነው፣ አምጡ ነው። ሌላኛው እዚህ ያሉትን ምዕመናኖችን በእግዚአብሔር ቃል መሰረት ታንጸው ወደፊት ኢየሱስ ክርስቶስን ወይም ሰማይን እስከሚገቡ ድረስ መንግስተ ሰማያትን እስከሚገቡ ድረስ በዚህ በእውነተኛ በእግዚአብሔር ቃል መሰረት ታንጸው እንዲያድጉ እነዚህ ነገሮችን አድርጉ ነው እና እነዚህ ፍሬዎች ዛሬ ሊታዩ ይገባሉ ማለት ነው። ስለዚህ ይሄን እንደ መሰረት እንደ መግቢያ ካየን የመፍትሄ ሀሳቦችን ቀጥለን እናያለን ማለት ነው።